ያንተ? ያኔ እናቴ የለች፣ ልጆቹ እናቴ የለች። የልጆቹም የለችም? የለችም። እነዚህ ናቸው ልጆችክ? አለች፣ ህፃኑ አለች። ሌላ አለች? አለች። ኦኬ። ስንት አመቷ ነው? ሐምሌ ሲመጣ 2 አመት ናት። ሐምሌ 2ኛ አመት። እና ሶስቱንም ልጆች አንተ ነው የምታሳድገው? እኔ ነው የምታሳድጋቸው። ኧረ እውነት? አንተ ሊስትሮ ነው የምትሰራው? ሊስትሮ ነው የምሰራው። ኦኬ። ምግብ ምናምን ከየት ያገኛሉ ልጆቹ? እኔ ስራ ሰርቼ ነው የሚመጣቸው። ካለ አንተ ትመጣለህ እያመጣክ ታበላቸዋለህ? አዎ። ኦኬ። ቤት ኪራይ ነው ይሄ? ቤት ኪራይ ነው። ስንት ነው የቤት ኪራዩ? 1200 ብር። 1200 የቤት ኪራይ? አዎ። እሱንም አንተ ነው የምትከፍለው? እኔ ነው የምከፍለው። ኦኬ። ስለችኝ ነው ኑሮ ራሱ ሰለቸክ? አዎ። በጣም ተነስቶ በጣም ተናደደኝ። ተናደርኩ። ደግሞ ስራ የለም። ደግሞ ልጆቹ የቤት ኪራይ 2 ወር አልፎ ነው አልከፈልኩት። ቤት ኪራይ? የቤት ኪራይ አልከፈልኩት። በጣም ችግረኛል ኑሮ ራሱ በጣም ከበደ። ራሱ ከኔ ጋር ትናንትና ስራ ወጥቼ ምንም አልሰራሁት። ራሱ የራት ያልበላሁት ልጆቹ ከራበ ውጪ ነው እናንተ ስላገኝ ነው ራሱ ስራ ቦታ ላይ ማለት አቅቶኝ ነው ተመለስኩ ነው እዛ ቁጭ ያልኩት። በእውነት? እውነት። አሁን ምንም አልበላችሁም? ምንም አልበላም። ልጆቹ አልበሉም። አሁን ምንድነው የጎደለ? ምንድነው ቢሰራ ምንድነው የምትፈልገው አንተ? እኔ የምፈልገው የቤት ኪራይ ቢሆን ለልጆቹ ቀላብ፣ ስራም እንደዚህ የለም። ስራ ሌላ ስራ ቢሆን ስራ ካለኝ እሰራለሁ። ከሊስትሮ ውጭ ሌላ ነገር ብታገኝ ትሰራለህ? እሰራለሁ። አይዞክ። እሺ። እሺ። አባትነት ማለት ሚስጥር ነው ይባላል። ለዚህ ነው። እሺ። እሺ። አይዞክ፣ ሁሉም ነገር ያልፋል። አካውንት አለክ? አለ። አካውንትን ትነግረኛለህ? እሺ። እሺ ንገረኝ። 10,000 10,000 99 99 44 44 12 12 95 95 ገዛኸኝ ፖላ ወልታሙ። ፖላ ወልታሙ። ይሄ ያንተ አካውንት ነው? እሺ። እኔ የምችለውን እረዳሃለሁ። እሺ። ይሄን ለቤት ኪራይ የሚሆን ሀፊዝ አብዱላህ ይባላል። ለቤት ኪራይ የሚሆን ብሎ የላከልህ ነው። ይሄንን ያዘውና ችግር የለውም ይነባት። ችግር የለውም። በህፃነት እናቴ እንዳማታችሁ ችግር የለውም ይነባት። ቁጭ በልና ችግር የለውም። ሀፊዝ አብዱላህ ይባላል። አሜሪካ የሚቀመጥ ወንድማችን ነው። አመስግነው ለሱ። እሺ። እግዚአብሔር እንደዚህ አይነት ድንገት ያደርሳችሁ። እናንተ በጊዜ የማታ ልጅ ታጣችሁ። እግዚአብሔር እንደዚህ አይነት ነገር እንደዚህ ክፉ ነገር አይነካችሁ። ባለበት ቦታ እግዚአብሔር አንተ እንደረስልኝ። አባቴ ሆነ እናቴ ሆነ እግዚአብሔር አንተ ጋር ነው። አንተ ጸጋውን እግዚአብሔር እንደዚህ አይነት ችግር አይደርሳችሁ። በቃ ችግር የለውም የኔ አባት። እግዚአብሔር ናችሁ ከናንተ ችግር የለውም የኔ አባት። ድንገት አይደርሳችሁ። ችግር የለውም የኔ አባት። ስልክ ቁጥር አለክ? አለ። እሺ ስልክህን ትነግረኛለህ? እሺ። 09 63 64 82 82 86 በቃ አይዞክ። እሺ። እሺ። እነዚህ ልጆች ይዘክ አይዞክ፣ ምንም አትሆንም። የነሱ ፈጣሪ ያሳድጋቸዋል። እሺ። አሜን። እሺ። አይዞክ። ከናንተ ጋር እግዚአብሔር ከናንተ ጎን ሆናችሁ። አሜን። አሜን አባት። የመጣው ጠይቃለሁ። እሺ አባት። እመጣለሁ። እሺ። እሺ። እግዚአብሔር ካንተ ጋር ነው። እግዚአብሔር ከናንተ ጋር ነው። እሺ። ቻው። እሺ። ቻው የኔ አባት። ቻው። እሺ። የኔ አባት